was a brush with it, not nothing defeat. Messi with the steal. Messi. ዶክተር የመጀመሪያ ልጅ ነው። እንዴት ነው ማረገው? አስተጫዋቾች ስም ይጠራል ካላወቅ እንክርማሽ ሳንፈልግ እኮ ቲፎዞ አረገን ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራኒ ሞሪኖ ተካሽ አንተ መልሰው ምንድነው? እኔ እኮ አይቻላ ማንቸስተር በረኛ ድሮግባ ዛቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ ሰራውት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ፒኤችዲን ተጠቀም ብላ ምንስ አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አራ ማላ አራ ቢያንስ ረፍት እንውጣቆ አራ ረፍት አልሄድም እማማ ሞታለች እማማ ሞታለች ማማ አረፈች እኔ እናት ከዘጠኝ ልጆቿ አምላኳን አጠላት በቃኛለች በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኛለች አቤት እኔ በደል ቀን ከሌት መቀወስ አልድን አልኳት አይደል ወልዶ መካን መሆን አይ ለመታደስ በጠበቀች ልክ አንድ ቀን ሳልመጣ በለፋች ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኛ ልጅ ተነስ በቃ እንሂድ አልሄድም አንተ ግን ልቀኝ አንተ ምን ከፋ ዛሬ ገና ተክሌ ማገገመ አዎ ምን ልርዳ መገገም ፈልጌ ነበር ኦኬ ይቻላል ከምን ነው የምታገገመው የተለያዩ ነገሮች ናሉብኝ አረድገግም በቃ ኦኬ ይቻላል ችግር የለውም ክፍያ አለው ስንት ነው ክፍያ 50 ሺህ ብር ነው 50 ሺህ ብር አዎ 50 ሺህ ብር አዎ ለመገገም አዎ ምን ነው አረ ገገማችሁ በጣም ምን ትንሽ እኮ ነው ገገም ብዬ የምወጣው አይ እንደዚህ እኮ አይደለም እንደዚህ አይደለም አዎ አረ ትንሽ አስተያየት አይ የለም እንደዚህ ስንት ወር ነው የምቆየው አንድ ወር እሺ ነው በሶስት ቀን ቶሎ ነው ስገግም ማንም አይችልኝ ገባ ግግም ከዛ ፍርግም አይ አይቻልም የለም እንዴ ደሞነ ይተፋም እዚህ ናቸው እንዴ አረ ማሲ አንተ ፍሬንዶች አሉ ችግር የለም አይቻልም አረ ይደብራ አይቻልም ነበር ሄድ ጠይቅ በእና ወንድ ልጅና አንድ እቺ ብቻ መልስ አላስቸግር አንድ ተናገር ቶሎ በል ክብሪት አለ ትላለህ እሺ አብራብር አታትሄድም እንዴ እሺ ነች እናንተም ብሎ ማገገም ገገማ ነይነቢ አባ ይሄን ደሳልፈ ችግር የለውም አትፍሪ አሳልፍ እንዴት ነው የሚያስጠላው አትፍሪ ችግር የለውም አለው ሰዎችን ይጎዳል ብዙ ጊዜ አዎ ቴንክ ዩ ሶ ማች ኢትስ ኦኬ ችግር የለውም ምንም ማለት አይደለም ችግር ባንስ ኦኬ ስጭኝና አልደውልልሽ በጣም ደስ ይለኛል ኦኬ እሺ አንተ ማነው ስምሽ መልካም የሰው ልጅ ማንነት በልብስ አይለካም ያጅ ተረጋግ እኔ እንደዚህ እንደ ወንድሜ
ገደለው እንግዳ ጫማን ገደለው ድረስ አልማጣም በፍጹም ገብተሃል እኮ ቃለ መሐላ አዛብኛ ዱላ ምንድን ነው የሚለው እስር ቤት ነው ያላችሁት ይላል ካቦ ነኝ ይላል መከራ ይሰማ ቅሊንጦ ዲስኦርደር ካቦ ነኝ ታይኖር ታቦ ነለ ሆንክ አይደለም ካቦ ምን አድርገህ ነው የገባው ወንጀለኛ አይደለም ንጹህ ሰው ነኝ ነሽ አራሳው ጥሪ ማነው ስምህ ወንድሜን አትምታ ያስካለ ወንድም ነኝ ቆጭ ያለልኝ አስታቆርሽ ነው ስራ ምንድነው ካሜራማን ነኝ ግረዝኝ እዚህ ላይት ይፈልጋል አስተምር ማር ከፈለክ ቶም ፊልም ስኩል ሄዳ አትማር 4 አመት የማሰልጠን ልምድ ያላቸው ተቋም ነው ቶም ህብረተሰቡ የተወደዱ ድቅ ፊልሞች ሰርተዋል ባለሙያም እኮ አፍርተዋል በዛ ላይ ለሶሻል ሚዲያ የሚሆን ቀረጻና ኤዲቲንግ ያስተምሩሃል ይሄን ነው ጣይቱ ሆቴል ቅጥር ግቢ ውስጥ ታገኛቸዋለህ ወይም በ0961 525252 ላይ ታገኛቸዋለህ ዝገባ ላይ ናቸው ፍጠን እዚህ ቪዲዮ ከፍተኛ ላይክ ላገኛ ለሶስት ሰው ኮመንት ነፃ የትምህርት ዕድል ተዘጋጅቷል ዋስ ማን ነው የሚሆነኝ ስራ ቦታ ነው እኔ እዚህ እንድትመጣ አልፈልግም ስንቴ ነው ስልኬን አታነሽ ለቀቀኝ ስልኬን አታነሽ ካልሲ የለም በእናትሽ ይቅርታ ተቀጣ ከዚህ በኋላ በቃ በእናትሽ ተነጋገረን አይደለም በእናትሽ ተነጋግረናል ባካውትሳለሽ ነኝ ባካውት አይ የለም ይሄ እኮ የሴቶች ልብስ ቤት ነው የወንዶች አይደለም ነኝ ቆንጆ በእናትሽ ከዚህ በኋላ አይለምድኝም ተነጋገረን በቃ አታለቃ ከዚህ በኋላ አይለምድኝም አታለቃ ስልከኝ ቦክሰር ሳለሽ ነኝ ሄሎ አልደውልልህ እንዴት መጣ ማይ ካሚንግ ጥናት ሰዓት ደረሰ ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም ስለዚህ አስጠይቅ ቀየርኩለት አንተ ማስጠናት አትችልም ባይዘው ልጅሽ ምናግሪሽ ደደብ ነው ዲፕ ዳንቆሮ ነው ልጅን እየሰደብኩ መሆኑ ነው እኔ ባይዘው በጣም ብዙ ህፃናት አስጠንቻለሁ ግን እንደሱ ደጅ አስጠናኝ ሰው የለም ያው ጭንቅላቱ ምን እንደሚያክል አባብ ግን ምንም አያውቅም ስራው እኮ በማለት እኮ አይደለም ችግር ለኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ ግን ልጅሽ ምንድነው ደደብ ነው አትሳደብ ባይዘው ደነ ያስፈልግም ልጅሽ ነው ምክንያቱም አንቺም ደደብ ነሽ ማለት አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል እኔ ማሳዝነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነኝ ታባርቆቲ ጥሩ በግ ነው ገዛችሁት በጣም አሪፍ ነው ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ ጮጓራ ምናምን ሁሉን ከትቻለሁ ብልቱስ አለ ዋስተን በበጉ ቆለጥ እየጠረጠርሽኝ ነው ምንም በላው ታበማ በእናትሽ ካላመንሽ ነፈትሽ ምን በቁ ፈትሻል እኔ አታምኝም ማለት ነው ለድመት አሉት እሱ ሆነ ነው ካላመጣ አለቅም እናሽ የደሃ ልጅ መሆን ወዝ ብቻ አይነጥቅም ምቾት ብቻ አይሰርቅም የሐቄ ማልዘመናት እንደው ሻቁ ስልበቶሎ አይደልም ማፍቀርህ ቀልድ ነው ስሜትህ ጎስቋላ ሐዘኔ ይረክሳል በሰው አፍ ሳይሞላ አባባይም የለ አይዞህ ባይም ላንዴ ሀብት ጭንቅላት ነው አስብበት ጓዴ አስብ ዙሪያን አክረው በመጡ ድንጋዮች የሚመታ ልጅ አባት እንዳይኖረው አሳልፈው ጋግለት የነገውን ቂጣ ባታገለህ መንገድ ልጅህ እንዳይመጣ አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ ኖሪ ሊስትሮ የሚያለቅሰው አባ ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን ወንድ ልጅ ሲያለቅስ እኮ ሰው አትመን ሰው ማመን አያስፈልግም በእናትህ ግባና እስቲ እናውራ አልገባም በእናትህ ና በእናትህ ወንድ ልጅ ሰው አትመን ምን ሆነ ነው አባ ሰው አትመን ምን ዘርፈው ነው አይደለም እና ልዘርፍ ነው ያለኝ አንተ አለኝ አንተ ዳንቆሮን ሰው አትመን ባካችሁ ሰው አትመን
እንዳትነገር ገባክ እኔ አገባሻለሁ ውሸታ ግማታ እንዳትሰበክ እኔ አገባሻለሁ ጋቢ የለማ ጋቢ ብሉሽ ጋቢ መሰለሽ እንዴ አንዱን ከደንበኛ አንዱን ከያንጎ ፕሮቦነስ ያንጎ በፊት በ20 ጉዞ 6700 ብር የነበረው አሁን ማሻሻያ ተደርጎ 7700 ብር ገብቷል ግበ በጨመረ ቁጥር ደግሞ ይጨምራል ቢሮቹን ማናሳይ ቢሮ መሄድ አይጠበቅብኝም እጄ ላይ ባለው ስልክ ከአፕ ስቶር እና ከፕሌይ ስቶር ላይ ዳውንሎድ አደረኩ በ5 ደቂቃ ስራ ጀመርኩ ነይ የዘመዳ ማሞት አልፈልግም ጃንዳ ማሪ ፈጣሪ ማሪ ክንደ እዞ ክንድ በና ምን ሆነ ባለቤትሽ ፈረስ ነከሰው ደረስ ሁሉ እንደ ፈረስ ነው እንደ ፈረስ ክንደ ከሰው ወደ ፈረስ ባንደ ዱነ ምግብ ሰርቻ ብቻ ደሞ ይብላ አው ተነሳቦሽ ከመቱን አንቺ ክንደ አለ ወንድም ሆን ፈረስ ክንደ አልተገረም ያ ሰው ሮገም እንደዚህ እንዝመንከ አው ጫነቀኝ እኮ ምን ባረግ ነው የሚሻለኝ ጋልሚው ከፈለክ ሲፈልግ ውጪ ጋር ባኛ የሳቃችሁ የታለ ድምጻችሁ ትላለች አስካለ ባዮ ላይ ሊንክ አለ ቮት አድርጉ ሰው ምንድነው ማለት ዳራሩ ምንድነው ዛሬ ተገኘ አንቺ ማንንም አይንክፋቺ እኔ እኮ በሰራተኛ ነኝ ምንድነው ዛሬ ታረጊያለሽ አላረግም ምን ልጋሙግሬ አታካጃንጂ ምንድነው ማለት ቮት በሳቅ በቁም ነገር ህዝብ እንዳልመሰጥን ሚሊዮን ህዝብ ይዘን በቮት ተበለጥን እንዴት ወዳጆች አትዘናጉ ባዮ ላይ ሊንክ አለ ገብታችሁ ቮት አድርጉ ግሬን ልቀቅና ቮት አድርጉ አይዞ ጋሽ መሄድ ነው ውርስ ጻፉ ገነት መጣሽ ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ የት ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ ፍለፊት አስቀመጥኩላችሁ ምንድነው ጋሽ ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው ገብታችሁ ቮት አድርጉ ገንዘብ መስሏችሁ ነው ወሮ በላ አይዞ ጋሽ መሄድ ነው ውርስ ጻፉ ገነት መጣሽ ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ የት ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ ፍለፊት አስቀመጥኩላችሁ ምንድነው ጋሽ ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው ገብታችሁ ቮት አድርጉ ገንዘብ መስሏችሁ ነው ወሮ በላ አባ አዋቂ ቤት ፈልጌ ነበር ብራዘር ምን አዋቂ ቤት ፈልጌ ነበር ምን ጠንቋይ ቤት አንተ ያማል ምን አይነት ጥያቄ ነው የምጠይቀው ደዛ በእናትህ ምን አይነት ጥያቄ ነው የምጠይቀው ያማል ትንሽ አታስብ እኮ ነውር ነው በጣም የሚያሳፍር ጉዳይ ነው አይደለማ እንደዛ አንቺ ቲክቶከር ወርጅ ነሽ አለ 5-6 ቦታ ነው ያውቃሉ እኔ ራሱ የምጠቀምባቸው ለምን ፈልገሽ ነው ቮት ለማስደረግ ነው አባቴ ቮት ወረደብሽ በቃ ዘንድሮ በላሽ በቃ እውነት ያንቺ ነው በቃ እንዴ ቤስት ጀምጀምቲው ነው ራሱ አንቺ ነሽ ምታንሽ እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበር ህዝብ ቮት አያረግም ባዮ ላይ ሊንክ አድርገህ ላሽ ነው የሚል በቃ እንደው አባብዬ ጋማ ይላል ነው ልጅ ነውር ነው አላልሽም እንዴ ከቮት አይበልጥ ቮት ባዮ ላይ ሊንክ ሂጂ አባብዬ እንዴት አልመጣልኝም ግን እስካሁን አትንቺኝ ሌባነሽ ጎርጎሮሽ ፈተሽ ነገር በእጄ ምንም አላካ ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ ቅማለም ጃኬትሽን ይዘሽ ውጪ ቅማል ውጪ የኔን ቅማል ብያለሁ ውጪ ቅማል እዚህ ጋር ይጠቅማል ሳይኮሎጂ ቮት አድርጉን እንጂ አይ ግዜ
አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እምቢ ብዬ ነው? አዎ። ኧረ ተወው፣ እንደዚህ ብታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛተኝ 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት?